ኮሚኒኬሽን ኢዝ ሞር ዘን ግራመር። ከግራመር ማወቅ ያለባችሁ ሶስቱን ቴንሶች ነው። ዓርብ ዕለት ተመልሰን የሰኞን መልእክት ስፔሲፊክሊ ልትጠቀሙበት የምትችሉትን እንግሊዘኛ ከምታገኙበት ሶርስ መሆን አለበት። እንግሊዘኛ ይሄ የተለየ ጥበብ አርት አይደለም። ኢትዮጵያ ውስጥ አብዛኛው ሰው እንግሊዘኛ መጻፍ ይችላል፣ መስማት ይችላል። when it comes to speaking ግን በጣም ችግር አለ። English, it is not the art to be mastered. It is a tool to use to get results. አንድ ሴት ናት ቴዲክስ ላይ ቀርባ ስለ እንግሊዘኛ የተናገረችው ይሄንን ኮት በዛሬው ቪዲዮ ይዤላችሁ የመጣሁት በጣም አጠር ያሉ ቲፖች ናቸው። እነዚህ ቲፖች እንግሊዘኛን በነፃነት እንድንናገር የሚረዱንና በአጭር ጊዜ ውስጥ እንዴት ማስተር ማድረግ እንዴት መልመድ እንደምንችል የሚሰጡን ኢንሳይቶች ናቸው እና እነዚህን ቲፖች ስነግራችሁ ከዚህ በፊት ያስፈራችሁ የነበረውን ነገር እንዲጠፋ ይረዳችኋል። የመጀመሪያው ቲፕ ልታወሩ ስትሉ የምትጨነቁት ቀጥሎ የምታወሩት ነገር ላይ ከሆነ እና ስትረስ አድርጋችሁ ፐርፌክት የሆነን ቃል ሰድራችሁ ለማውጣት የምትሞክሩ ከሆነ የምታውቁት ነገር እንዲጠፋባችሁ ያደርጋል። ኢንስቴድ ኦፍ ዛት ምንድነው ማድረግ ያለባችሁ? አንደኛ ሪዛልቱ ላይ ወይም መናገር የምትፈልጉት ነገር ላይ፣ ሁለተኛ ደግሞ የሚያወራው ሰው ላይ ትኩረት ማድረግ ነው። ኮሚኒኬሽን ኢዝ ሞር ዘን ግራመር ይባላል። የምትፈልጉትን ነገር መግለጽ ከቻላችሁና ስፔሻሊ ለኮሚኒኬሽን፣ ለትራቭል፣ ለወርክ ከሆነ የፈለጋችሁትን ነገር ኤክስፕረስ እያደረጋችሁ እስከሆነ ድረስ በመጀመሪያዎቹ ጊዜዎች እንግሊዘኛን ማስተር እስክታደርጉ ድረስ ግራመር ላይ ስትረስ አታድርጉ። የምትፈልጉትን እስከገለጻችሁ ልክ ሴትዮዋ እንዳለችው እንግሊዘኛ ይሄ የተለየ ጥበብ፣ እውቀት፣ ናውሌጅ ወይም ደግሞ አርት አይደለም። የምንፈልገውን ነገር ለሰዎች እንድናደርስ የሚረዳን የምንግባባበት ቱል ነው። ያንን በደንብ ለራሳችሁ መንገር። ምክንያቱም ኢትዮጵያ ውስጥ አይኖ እንግሊዘኛን አብዛኛው ሰው እንደ እውቀት አድርጎ ስለሚወስደው የሚናገረው ሰው ክሪቲሳይዝ እንዲደረግ፣ ተናጋሪው ደግሞ ተመልሶ እንዲሸማቀቅ ይሆናል። ግን ይሄንን አስተሳሰብ አውጥተን መግባቢያ ነገር ነው ብለን አቅልለን ከመጀመሪያ ኮንሰፕቱን ከዛ ከተነሳ ኢቭን ስህተት ብንሰራ እንኳን ምንም አይከብደንም። ለዚህ ምሳሌ ቻይኖችን መውሰድ ትችላላችሁ። እንደሚታወቀው ቻይና ሀገር ውስጥ የሚማሩትም በቻይንኛ ነው። እንግሊዘኛ አይችሉም። ብዙ ጊዜ ትራቨል ሳረግ ለስራ ቻይና ሀገር ሲሄድ በጣም አጭር ቃል ነው የሚያውቁት። ጓንዡን ብትወስዱ ጓንዡ ኢንተርናሽናል የሆነ ማርኬት ፕሌስ ነው። በጣም ብዙ አፍሪካውያን ይሄዳሉ፣ አረቦች ይሄዳሉ፣ ብዙ ከኢሮፕ ሀገራት ይሄዳሉ። ብዙ ንግድ የሚካሄድበት ሀገር ነው። የሚሸጡት ቻይኖች ናቸው። የሚግባቡት በእንግሊዘኛ ነው። ግን በጣም ስፔሲፊክ የሆነ እንግሊዘኛ ነው የሚጠቀሙት። ቲፕ ሁለተኛ የምሰጣችሁ መጀመሪያ እንግሊዘኛን ማጥናት ስትጀምሩ ለምትፈልጉበት ሴክተር የሚሆኑ ኮመን ቃላቶችን ከማጥናት ጀምሩ። ለምሳሌ ፊልም ማየት፣ ፖድካስት መስማት፣ መጽሐፍ ማንበብ እንግሊዘኛ ከሆነ መጽሐፉ እውቀቱን ይጨምራል። ይሄ የታወቀ ነገር ነው። ግን የምታዩት ፊልም ፎር ኤግዛምፕል ጌም ኦፍ ትሮንን ተነስታችሁ ብታዩ ቴክስ ይርስ እንግሊዘኛ ከዛ ፊልም ለመማር። ምክንያቱም የሚጠቀሙት እንግሊሽ ስትሮንግ የሆነ ኦልድ እንግሊሽ የሚባለውን ቀን በቀን እኛ ኮሚኒኬት ላናረግበት የምንችለውን እንግሊዘኛ ነው የሚጠቀሙት። ኢቨን ብትሰሙት ብትይዙት እንኳን በሱ የመጠቀም እድላችሁ ዝቅተኛ ነው። ኢንስቴድ ኦፍ ዳት የአኒሜሽን ፊልሞችን፣ ስኩል ላይፍ ፊልሞችን ብታይ እንበልና ለምሳሌ ደግሞ መጽሐፍ በእንግሊዘኛ ማንበብ ሊጀምር ብላችሁ the48 laws ፓወርን ተነስታችሁ ማንበብ ብትጀምሩ will be boring ለእናንተ። ምክንያቱም አንደኛ ሂስቶሪካል የሆነ የጥንት እንግሊዘኛዎችን የሚጠቀም የጥንት ንጉሳዊ ቤተሰብ ኢማጂን ምን አይነት እንግሊዘኛ እንደሚጠቀሙ የምትመርጡት የምትነሱበት ነገር እንግሊዘኛችሁ ለምትፈልጉት ነገር ስፔሲፊክሊ ልትጠቀሙበት የምትችሉትን እንግሊዘኛ ከምታገኙበት ሶርስ መሆን አለበት። ሶስተኛው ፖይንት እዚህ ጋር አያይዤ የምጠቅስላችሁ አንድ አፕ ስትጭኑ ኢንስታግራም ወይም ቲክቶክ ስትጭኑ ምን ይጠይቃችኋል? ስፖርት ነው፣ ፉድ ነው፣ የምትፈልጉትን ሴክተር ይጠይቃችኋል አይደል? እንግሊዘኛም እንደዛ ነው። የምትፈልጉትን ሴክተር ለምሳሌ ለትራቭል ነው የምትፈልጉት፣ ለስራ ነው የምትፈልጉት። እያንዳንዱ ሴክተር ላይ የምንጠቀማቸው እንግሊዘኛዎች ኢቭን እንደ ፊልድ እንኳን ይለያያሉ። እነዛን እንግሊዘኛዎች መርጦ ማጥናት። ሌላኛው በቀን ትንሽ ማጥናት። ለምሳሌ ዛሬ 10 ወርዶችን እኛን ከሚመለከቱ እንግሊዘኛ ብናጠና ነገ ደግሞ 10 እንጨምርበታለን እያልን እያሳደግነው ነው የምንሄደው። እዚህ ላይ ግን መርሳት የሌለባችሁ ስፔስ ሬፒቴሽን የሚባለው ሜትድ መጠቀም መቻል አለባችሁ። ለምሳሌ የሳምንቱ መጀመሪያ ሰኞ ለታ 10 ቃል ካጠናን ማክሰኞ 10፣ 20፣ 30 እያለ ይሄዳል አይደል?
ዓርብ ዕለት ተመልሰን የሰኞን መድገም ወይም ደግሞ ሮብ ሊሆን ይችላል የሰኞን መድገም መቻል አለብን። አለበለዚያ አንዱን እየረሳን አንደኛውን እያያዝን ነው የምንሄደው። በዛ መሃል ምንም ነገር አይምሯችን ውስጥ እንዳይቀመጥ ይሆናል። ሰብስክራይብ ሳታደርጉ የምታዩ ሰዎች ሰብስክራይብ አድርጉና ሌላኛው እዚህ ጋር ካወጣሁላችሁ ቲፕ በጣም ክሩሻል ብዬ እንደኔ እንደግል የምወስደው እንግሊዘኛን ስታጠኑ መጀመሪያ እንዳልኳችሁ ከግራመር ኮሚኒኬሽን ይበልጣል። ከዛ በኋላ ግራመሩን ራሱ ማስተር እያደረጋችሁ ትመጣላችሁ። ከግራመር ማወቅ ያለባችሁ ሶስቱን ቴንሶች ነው። ወደ 12 ቴንስ ቢኖርም ግን የመጀመሪያዎቹ ሶስቱ ናቸው። እነሱም ሲምፕል የሚባሉ ፓስት፣ ፕሬዘንት፣ ፊውቸር። ሲምፕል ፕሬዘንት ቴንስ፣ ሲምፕል ፓስት ቴንስ፣ ሲምፕል ፊውቸር ቴንስ የምንላቸው ለምሳሌ አሁንን፣ ያለፈውን፣ ትላንትን ወይም ደግሞ የወደፊቱን መናገር መቻል። እነዚህን ሲምፕል ቴንሶች ካወቅን እንግሊዘኛችንን ሞር ዴቨሎፕ ማድረግ እንችላለን። ሳጠቃልለው የመጀመሪያው ኮመን ወርድን መልመድ መቻል አለባችሁ። ኤቭሪዴይ ፕራክቲስ ማድረግ አለባችሁ። ፕራክቲሱን ደግሞ በሆነ ጊዜ ኢንተርቫል ውስጥ መድገም አለባችሁ። ከሁሉም በላይ ደግሞ እንግሊዘኛ ቱል ነው እንጂ እውቀት ነው ብሎ መውሰድን ወይም ደግሞ ኢት ኢዝ ቢንግ ስማርት ብሎ ይሄ ያለውን አስተሳሰብ ከአይምሯችሁ ማውጣት አለባችሁ። የዛሬው ቪዲዮ ይሄንን ይመስላል። በቀጣይ እንገናኛለን። ሰላማችሁ ይብዛ።